أهمية التجويد أو أهمية علم التجويد يتجويد أوقات አንገብጋቢ መሆኑን ነበር የተመለከተው። እንግዲህ 5 ነጥቦችን አንስተናል። ተጅዊድ መማር ለምን ያስፈልጋል? ተጅዊድ መማር ጥቅሙ ምንድነው የሚለው ስንት ነጥብ ነው ያወሳነው? 5። አንደኛ بعلم التجويد يحفظ القرآن በቁርአን የሚጠበቀው አላህ ተባረከ ወተዓላ ጠብቀዋለሁ ሲል በባሮቹ ነውና ቁርአንን ባሮቹ የሚጠብቁት በምንድነው? ተጅዊድን በመማር በስርዓት ተጅዊድን ሳይማሩ ለትውልድ የሚያስተላልፉት ከሆነ ቁርአኑን አበላሽተው ማለት ነው። ካለ ተጅዊድ በትክክል ያ ቁርአን ተጠብቋል ምን አይባልም ማለት ነው። ሁለተኛው ምንድነው? ተዓሉሙ ተጅዊድ ወሲለቱን ሊፈህሚ القرآن الكريم ተጅዊድን መማር ቁርአንን ትርጉሙን ለመረዳት አጋዥ ነው፣ መንገድ ነው። ተጅዊድን በደንብ ባወቅን ቁጥር የቁርአን ትርጉም እየቀለለን ይመጣል ማለት ነው። ስለዚህ ቁርአንን ለመረዳት ምን ያስፈልጋል? ተጅዊድ። ለዚያም ነው እኛ ተጅዊድን በመማር ላይ ዛሬ ጀመርን ማለት ነው። ሶስተኛ ተዓሉሙ ተጅዊድ ወሲለቱን ሊተድሪብ اللسان على النطق بلغة العربية الفصحى። ሶስተኛው ደግሞ ተዓሉሙ ተጅዊድ ተጅዊድን መማር ወሲለቱን ሊተድሪብ اللسان ምላስን ለማለማመድ على النطق بلغة العربية الفصحى ጥርት ባለውና ትክክለኛ የሆነውን አረበኛ ለመናገር ምላስን ለማለማመድ ያግዘናል። ተጅዊድ ስንማር ትክክለኛ በሆነ መልኩ አረበኛን እንድናወራ ቃላቶችን በትክክል እንድናወጣ እንድንመዝ ያግዘናል። ስለዚህ በትክክል አረበኛን ማውራት የፈለገ ሰው ምን ያስፈልገዋል? ተጅዊድ ትምህርት ያስፈልገዋል። አራተኛ ተዓሉሙ ተጅዊድ ወሲለቱን ሊሕፍዝ اللسان من اللحن أو الخطأ። ተጅዊድን መማር ምላስን ከምን ይጠብቅልናል ብለናል? ከስህተት ይጠብቅልናል። እንዴት? ተጅዊድ ከተማረ አንድ ሰው ቃላት አወጣጦቹ አነጋገሩ ከስህተት የተቆጠበ ይሆናል ማለት ነው። ምክንያቱም እሱ ሙጀዊድ ነውና ወይም የተጅዊድ ባለቤት ነውና። ሌላኛው አምስተኛው ተጅዊድን ልንማርበት ምክንያት የሆነው ነጥብ ምንድነው? እጅግ አሳሳቢ የተጅዊድን ዕውቀት አሳሳቢ የሚያደርገው علم التجويد أشرف العلوم لمن لكونه متعلقا بكلام الله فالله تبارك وتعالى ንግግር የተያዘ ስለሆነ ተጅዊድ መማር ምንድነው? ቁርአንን በትክክል ማንበብ ማለት ነው። ቁርአን የማን ንግግር ነው? የአላህ ንግግር ነው። ስለዚህ ተጅዊድ መማር ከምን ጋር የተገናኘ ነው? ከአላህ ተባረከ ወተዓላ ንግግር ጋር የተገናኘ ነው ማለት ነው። ስለዚህ የአላህን ንግግር ቆንጆ አድርጎ ለመቅራት የአላህን ንግግር አሳምሮ ለማንበብ ምን ያስፈልጋል? ተጅዊድ። ስለዚህ ይህ ተጅዊድ እጅግ አንገብጋቢ ነው ማለት ነው። እንግዲህ አንድ ሰው ቁርአንን በቀራ ቁጥር በአንዲት ሐርፍ ስንት ሐሰና ነው ያገኘው ነው ያለው? 10 አይደለም እንዴ? 10 ያገኛል። ተጅዊድን በስርዓት ጠብቆ ቁርአንን የሚቀራ ሰው ከማን ጋር ነው ያሉት ረሱል አለይሂ ሰላቱ ወሰላም? ከመላእክቶች ጋር ነው የሚቀራው አይደለም እንዴ? ስለዚህ እዚያ ደረጃ ለመድረስ ምን ያስፈልጋል? የተጅዊድ ትምህርት ያስፈልጋል። ለዚያም ነው እንግዲህ ዛሬ ሐብለን ተጅዊድን የምንጀምረው ማለት ነው። ኢንሻአላህ ቀጥታ ወዴት እንገባለን? አሁን ወደ ኪታቡ